በዚህ ቪዲዮ 5 ታይምለስ የሚባሉ ሁሉም ሴቶች ማወቅ ያለባቸውን ሽቶች የምንመለከት ይሆናል። አብራችሁን ቆዩ። ጥሩ ሽታ ከመሽተት በላይ መታወቂያ ነው አይደል? አንዳንድ ጊዜ በቃ የምንታወቅበት ነገራችን ይሆናል። የምንታወቅበት ሽታ ይኖረናል። በራስ መተማመን የሚሰጠንም ነው። አንዳንዴም ፓወር ነው አይደል? መጡ እኮ አለፉ እኮ የሚያስብለንም አይነት ነው። ሽቶች በነገራችን ላይ የኛን ፐርሰናሊቲ የሚናገራሉ። አንዳንዶቻችን ጠንከር ያሉ ሽቶችን የምንወዳለን። አንዳንዶቻችን ደግሞ ለስለስ ያሉ ብዙም ያልጎሉ ከሩቅ የማይሸቱ አይነት ሽቶች አሉ አይደል? እንደሱ አይነት ሽቶችን የምንወዳለን። በተመሳሳይ ደግሞ ፍሌቨራቸው ለስለስ ያሉ ስዊት የምንላቸው አይነት ሽቶችን የምንወዳለን። ጠንከር ያለ ሽታ ያላቸው ሽቶችን የምንወዳለን። ታዲያ በቀጣይ የምንጠቅሳቸው 5 የሽቶ ብራንዶች የብራንዶቹን ፊሎሶፊ እንዴት እንደሆኑ ከሰዎች ፐርሰናሊቲ ጋር ሽቶችን እንዴት አገናኝተው እንደሰሯቸው በዝርዝር ነው የምንመለከተው። እስከ መጨረሻው እንድትመለከቱን እንጋብዛለን። መጀመሪያ ላይ የምናገኘው የሽቶ ብራንድ ሻኔል የምንለው ነው። የብራንዱ ሞቲቭ ምንድነው የሚለው ለግዠሪ ኢን ሲምፕሊሲቲ ኮንፊደንስ ዊዛውት ሻውቲንግ የሚል ነው። ይህም ይህን ሽቶ ስትቀቡ ከሌሎች አቴንሽን ፈልጋችሁ አለ አይደል ጥሩ ሽታ አላቸው ለመባል እንደዛ ለመምሰል ሳይሆን በቃ እኛ ሳንናገር በራሱ ኳይት የሆነ ኮንፊደንስን ግሬስ የሚሰጠን ሪስፔክትም የሚያሰጠን አይነት ሽቶ ነው ይሉናል። ያው ይህን ስላችሁ ሽቶ የምንቀባው ከሌሎች ኮምፕሊመንት ለማግኘት ነው ያልን ሳይሆን the psychology behind the brand ያለው ነው የነገርኳችሁ። በቃ በጣም የማይጋነን የማይጎላ አይነት የሽቶ ምርጫ ካለን ሻኔል ሽቶዎች ለኛ የቀዳሚ ምርጫዎች ናቸው። አንዳንድ ሰዎች አሉ አይደል በጣም አያወሩ ይሆናል ሆን ብለው ለመታየት አይን ውስጥ ለመግባት አይሞክሩም። ነገር ግን እናስተውላቸዋለን አይደል የሆነ የራሳቸው የሆነ ፕሬዘንስ አላቸው። ይህም ሽቶ እንደሱ አይነት ነው። በጣም የጎላ አይነት ሽታ ሳይሆን የሆነ የሚታወስ አይነት ሽታ ነው የሚሰጠን። እንደዛ አይነት የሽቶ ምርጫዎች ካሉ ሻኔል ሽቶች የኛ ቀዳሚ ተመራጮች ናቸው ማለት ነው። ያው አንድ አይነት ብራንድ ሆኖ የተለያዩ ፍሌቨሮች አሉ። እሱ እንደኛ ምርጫ መሆን ይችላል ፍሌቨራቸው ማለት ነው። ስዊት የሆነ የሚመቸናል አንዳንዶቻችን ደግሞ ፍሎራል የሆነ ውድም የሆነ ፍሌቨር ያላቸውን ብራንዶች ልንወድ እንችላለን ሽታቸው ማለት ነው። እሱ እንደኛ ኢንትረስት ይወሰናል። ኦቨርኦል ግን የሽቶዎቹ ምርጫ የሚጎላ ሳይሆን የሚታወሱ አይነት ሽቶች አሉ አይደል? እንደሱ አይነት ሽቶዎችን መጠቀም ከሆነ የምንወደው ወይም እንደዛ አይነት ፐርሰናሊቲኛም ካለ ሻኔል ሽቶዎች የኛ ቀዳሚ ተመራጮች ናቸው ማለት ነው። የኛ ፐርሰናሊቲ እንደዛ አይነት እንኳን ወይ ደግሞ እንደዛ አይነት ፐርሰናሊቲ ቢኖርም ብለን ራሱ የምንፈልግ አይነት ሰዎች ከሆነ እነዚህ ሽቶዎች ብራንዳቸው የተሰራው ለእንደዛ አይነት ፐርሰናሊቲ ላላቸው ሰዎች ነው ይለናል። መቀጠል የምናገኘው ደግሞ የሽቶ ብራንድ ዲዮር የምንለው ነው። የዚህ የሽቶ ብራንድ ሞቲቭ ደግሞ ምን ይለናል? celebrate femininity in all its strengths and beauty ይላል። ይህም ይህን ሽቶ ስትቀቡ ሞር ፌሚኒን የሆነው ኔቸራችሁን ኤክሰርሳይዝ እንድታደርጉ ያደርጋችኋል ይለናል። በሴትነታችን ሞር ኮንፊደንስ እንዲሰማን የሚያደርገን አይነት የሽቶ ብራንድ ነው። ከኮንፊደንስ ጋር ከሴትነት ጋር ከውበት ጋር እንዲሁም ከጥንካሬ ጋር የሚገናኝ የሽቶ ብራንድ ነው። ታዲያኛ ሞር ፌሚኒን የሆነው ኔቸራችን ኤክሰርሳይዝ ማድረግ ስንፈልግ ዲዮር ሽቶዎችን መጠቀም አለብን ማለት ነው። ሞቲቫቸው ለእንደዚህ አይነት ነገር ስለተሰራ ማለት ነው። ዋጋዋን የምታውቅ ሴት፣ ለራሷ ክብር ያላት እንዲሁም በራሷ የምትተማመን ሴት መጠቀም ያለባት የሽቶ ብራንድ ነው ዲዮር ሽቶዎች። የተለያየ ፍሌቨር ቢኖራቸውም ሽቶዎቹ ሞር ዋርም የሆኑት ሽቶዎች ናቸው በብዛት ዲዮሮች። የሚያስብሉ አለ አይደል በዚህ ጋር አለፉ እኮ የሚያስብሉን አይነት ሽቶዎች ናቸው። መደነቅ ኮምፕሊመንት መደረግ ለማትፈራ ሴት በቃ በራስ መተማመን ላላት ሴት የሚሆኑ የሽቶ ብራንዶች ናቸው። እናንተም ታዲያ እንደዚህ አይነት ማንነት ካላችሁ ዲዮር ሽቶዎች እንግዲህ ለእናንተ ናቸው ማለት ነው። በመቀጠል የምናገኘው የሽቶ ብራንድ ደግሞ ጉቺ ነው። የዚህ የሽቶ ብራንድ ሞቲቭ ምን ይለናል? ፍሪደም ቱ ኤክስፕሬስ who you are naturally ይላል። ይህን ሽቶ ስትቀቡ እኔ ይሄ ነኝ እያለን ነው የሚል በቃ ራሳችን እንደሆነን አይነት ስሜት እንዲሰማን የሚያደርገን አይነት የሽቶ ብራንድ ነው ይለናል። ሞቲቭ እንደዛ ነው። በጣም ናቹራል የሆነ ሞር ኦተንቲክ የሆነ ማንነታችንን የሚያጎላልን አይነት ሽቶ ብራንድ ነው ይለናል። ይህም የሌለን ነገር ፕሪቴንድ ማድረግ ሳይሆን በቃ ራሳችን ተቀብለን ፊዚካል አፒራንሳችን ሊሆን ይችላል ማንነታችንን ከነደካማ ጎናችን ተቀብለን ራሳችን እኔ ይሄ ነኝ የምንልበት አይነት አለ አይደል? እንደሱ አይነት ፐርሰናሊቲ ያለን ሰዎች ከሆነ ዲዮር ሽቶችን መጠቀም አለብን ይለናል። አንዳንዶቻችን አሁን ሽቶ ምን ጥሩ ሽታ ከመሽተት ውጪ እንደዚህ ታሪክ ማብዛት ያስፈልጋል ልትሉ ትችላላችሁ። ነገር ግን ሽቶ ከሰው ልጅ ፐርሰናሊቲ ጋር በጣም ይገናኛል። ቀደም ባሉ ቪዲዮቻችን እንዴት ፐርሰናሊቲያችን ከአለባበሳችን ጋር ወይ ከልብስ ጋር እንደሚገናኝ በስፋት ተመልክተናል። ሽቶም እንደዛው ነው። በተለይ አንዳንድ ብራንዶች ሽታ ብቻ አይደለም አብሮ ሊሸጡልን የሚፈልጉት ከብራንዳቸው ጀርባ ያለ ሞቲቭ አለ። እነሱ ማወቃችን ሞር እኛ ሽቶዎቹን ገዝተን በምንጠቀምበት ጊዜ
እነዛ ፐርሰናሊቲዎች የሌሉን እንኳን ቢሆን እነዛን ፐርሰናሊቲዎች እያሰብን እንዲኖረን ትዝም እንዲለን ያደርግልናል ማለት ነው። በመቀጠል የምናገኘው የሽቶ ብራንድ ነው YSL Black Opium የሚለው የሽቶ ብራንድ ነው። የዚህ ሽቶ ደግሞ የብራንዳቸው ሞቲቭ ምን ይላል? ፍሪደም እና ኢንዲቪጁዋሊቲን የሚሰጠን ነው ይላል። ይህን ሽቶ ስትቀቡ ይሰጠናል የሚባለው በራስ መተማመንን፣ ጥንካሬን አለ አይደል ኢነርጂ ያለው አይነት ሽቶ ነው። በጣም ቦልድ የሆነ ፐርሰናሊቲም የሚሰጠን ሽቶ ነው። ታዲያ እኛም በጣም ቦልድ የሆነ ፐርሰናሊቲ ካለን፣ ጥንካሬ ሲያስፈልገን መምረጥ ያለብን የሽቶ ብራንድ YSL Black Opium የሚለውን ብራንዶች ናቸው። እንዳልኳችሁ ቦልድነስ ስላላቸው ሽቶዎቹ ጠንከር ያሉ ሽቶ ምንላቸው አይነት አይደል? እንደዛ አይነት ሞቲቭ ነው ያላቸው ሽቶዎቹ ብራንዳቸው። ስለዚህ እኛም ቦልድነስ ሲያስፈልገን፣ ጥንካሬን እንደዚህ መናገር እንፈልገው እንደዛ አይነት ፐርሰናሊቲ ካለን የኛ ሽቶ ምርጫዎች እነዚህ መሆን አለባቸው ማለት ነው። እንደዛ አይነት ፐርሰናሊቲ ያላቸው ብዙ ሰዎች ይኖራሉ ብዬ አስባለሁ። በጣም አምቢሺየስ ሲሆኑ፣ መሯሯጥ የሚወዱ፣ ለሰው መድረስ እዛም እዚህ የሚሄዱ በጣም ጠንካራ ምንላቸው ሰዎች እንደው አዝነው አያውቁም። በቃ ሁል ጊዜ ኮንፊደንት ናቸው፣ ሁል ጊዜ ኤነርጂያቸው አይቀንስ ምንላቸው አይነት ሰዎች አሉ አይደለ? እንደሱ አይነት ሰዎች እንግዲህ መምረጥ ያለባቸው የሽቶ ብራንድ ይህን YSL Black Opium የሚባለውን ብራንድ ነው። እንደዚህ አይነት ሰዎች ታስቦ የተሰራ ሽቶ ነው። እኛ እንኳን ባንሆን እንደዚህ ይህን ሽቶ ስንቀባ እንደዚህ አይነት ፐርሰናሊቲ ይሰጠናል ተብሎ የተሰራ የሽቶ ብራንድ ነው ማለት ነው። በመጨረሻ ደግሞ የምናገኘው የሽቶ ብራንድ ባካሩሽ 540 የሚለውን ነው። ፕሮናውንስ ለማድረግ ትንሽ ይከብዳል። እንግዲህ የዚህ ብራንድ ደግሞ ሞቲቭ ምንድነው የሚለን ሌክዠሪ አስ አን አርት ኤንድ ሴንት አስ አን ኢሞሽን የሚል ነው። ይህ ምንድነው? ይህን ሽቶ ስትቀቡ ሳይለንት የሆነ እንዲሁም ደግሞ በጣም ዲፕ የሆነ ፓወር ይሰጣችኋል። ውድም ነው ሌክዠሪ የሚልም እንትን ስላለው ውድ የሚሸት አይነት ሽቶ አለ አይደለ? እንደሱ አይነት ሽታ የሚሰጠን አይነት የሽቶ ብራንድ ነው ማለት ነው። በጣም አይጮህም ሽቶ፣ ነገር ግን የማይረሳ አይነት ሽታ አለ አይደለ? ሳይጮ ሞቲቭ ላይ እንዳያችሁት ሌክዠሪ አስ አርት የሚለው አገላለጽ እንደዛ ብለው ገልጸውታልና እንደው ይሄ ምን ለማለት ነው ተብሎ ሲጠየቁ የሆነ ፀሐይ ልገባ ስትል ያለው ምስል አለ አይደለ? ፀሐይ ልገባ ስትል ማታ ማታ ማለት ነው። እሱ እንዴት ልትገልጹት ትችላላችሁ? የሆነ የሚያምር ይሄ ነው ተብሎ የማይገለጽ አይነት ምስል አለው አይደለ? ይህም ሽቶ እንደዛ ነው ብለዋል። ልክ ሰዎች ስንጠቀመው ጥሩ ሽታ ትሸታላችሁ ሳይሆን የሚሉን ማለት ነው ጥሩ ስሜት ላይ ናችሁ ብለው ሁላ ኮምፕሊመንት የሚያደርጉን አይነት የሽቶ ብራንድ ነው ብለው ይገልጹታል። በቃ ሽቶ በራሱ ዝም ያለ ኮንፊደንስን ይሰጣናል ተብሎ የተቀመጠ የሽቶ ብራንድ ነው ማለት ነው። በዚህ ቪዲዮ ታዲያ ሽቶ ከሽታ በዘለለ ከስሜትና ከፐርሰናሊቲ ጋር ያለውን የሚያያይዘው እንደሆነ ትንሽ ግንዛቤ አግኝታችኋል ብለን እናስባለን። ሽቶ ከመግዛታችሁ በፊት ወይም ሽቶ ልትገዙ ስትሉ ይህ ቪዲዮም ትዝ ይላችኋል ብለን እንግዲህ እንገምታለን። እስከ መጨረሻው ስለተመለከታችሁ እናመሰግናለን።